እሳቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። የመጀመሪያው መረጃ ክቡራን አድማጮች ከሰሞኑ ለቀናት ታስረው የተለቀቁ ቲክቶከሮችን በተመለከተ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር አድርገዋል። ቲክቶከሮቹ ለምን ታሰሩ፣ እንዲሁም በጉዳዩ ዙሪያ መንግስት ያለውንም አቋም አብራርተዋል። ጠቅላይ ሚኒስትሩ ይህንን ጉዳይ ሲያብራሩ ለመጀመሪያ ጊዜ ነው። በጉዳዩ ዙሪያ ጠቅላይ ሚኒስትሩ ስለ ቲክቶከሮች የተናገሩትን የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች የግብፁ ፕሬዝዳንት አብዱል ፈታህ ሲሲ ኢትዮጵያን በተመለከተ ንግግር አድርገዋል። ለመሆኑ የግብፁ ፕሬዝዳንት አብዱል ፈታህ ሲሲ ኢትዮጵያንና የህዳሴ ግድቡን በተመለከተ ከወትሮው ለየት ባለ ንግግራቸው ምን አሉ? በዝርዝር የምታደምጡት ሌላኛው መረጃ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ከሰሞኑ በበርካታ መገናኛ ብዙሃን አነጋጋሪ በነበረው የቲክቶከሮች የቀናት እስር ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ ማብራሪያ ሰጡ። ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ የ2025 መጠናቀቁንና የ2030 ግቦች መጀመራቸውን ገለጻ ባደረጉበት መድረክ ላይ ነው የቲክቶከሮችን ለቀናት የቆየውን እስር ጉዳይ አንስተው ተከታዩን የተናገሩት። ቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚህ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸው የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማርን። ለምሳሌ አንድ ሀገር ብንወስድ ስም መጥቀስ ባያስፈልግም ከ16 ዓመት በታች ያሉ ልጆች ሞባይል እንዳይዙ ሕግ ያወጣ ሀገር አለ። ለምን? እነዚያ ልጆች ሞባይል ይዘው ከሚያገኙት ዕውቀት በላይ ጥፋት ነው ብሎ አስቧል። ታዲያ እንዴት ቴክኖሎጂ ይጠቀሙ ሲባል ትምህርት ቤት ሲሄዱ ኮምፒውተር አላቸው፣ መምህራን ይቆጣጠራሉ። ቤት ሲገቡ ኮምፒውተር አላቸው፣ ወላጅ ይቆጣጠራል። እዚህ መሃል ግን ስልክ መያዛቸው ጉዳት እንጂ ጥቅም የለውም ብሎ ከልክሏል። ሌላ ሀገር ደግሞ የወሰን እንደሆነ በሳይበር ሴኩሪቲ ተቋም በመገልገል ቲክቶክ በአንድ ሀገር ውስጥ 100% በሚባል ደረጃ ህፃናት ከ16 ዓመት በታች ከሆኑ ከስቴም ውጪ ቲክቶክ ማየት አይችሉም። ቲክቶክ አለ ሳይንስ፣ ማቴማቲክስ፣ ቴክኖሎጂ ነክ ጉዳይ እንጂ ያለባበስ ያዘፋፈን ምናምን